ብራዘር ፈተና እንዴት ነበር? አረ ቀላል ነው ማን አንተ እኔ ግን ከብዶኛል የምር። ባቲ ቀላል ነው ዘግቼው ነው የወጣሁት። እሺ ሾርት አንሰሩ ምን አልከው? ቀላል እኮ ነው ሰሜን ብሔራዊ ፓርክ ነው። መድኃኒዓለም አንተ ያማል እንዴ? ማትስ እኮ ነው የተፈተነው። የምር ነው የምር ህብረተሰብ መስሎኝ። በፈጣሪ ሲጀመር ህብረተሰብ የሚባል ትምህርት እንማራለን አንማርም? አንተ እውነትም ለይቶልሃል። እሺ ትሩ ፎልስ ምን አልከው? ሁሉም ትሩ ነው። ትሩ ፎልስ አለው ጥያቄው። ወይኔ ጓደኛዬ በዚህ አይነትማ ካልኩሌሽኑን አልሰራኸውም ማለት ነው። ጭራሽ ካልኩሌሽን አለው። አንተ የምርህን ነው እንዴ? እንደውም የሆነ ዋሻ የሚመስል ቅርጽ ሰጥቶን ኤሪያውን ፈልጉ የሚል ጥያቄ አታስታውስም? አዎ የሆነ የዋሻ ቅርጽ ያለው ስዕል። አዎ አስታውስከው? እና ሶፎ መር ዋሻ ብዬ እኮ ነው የወጣሁት። ጉድ ፈላ። ቆይ አንተ ልጅ ቅምህ ነው እንዴ መጣኸው? ምን ስኳር ልበልህ? ሙርት ይዛለህ እንዴ? ኧረ እባክህ እኔ እኮ ብዙ አልቅምም። የምር በሳምንት 7 ቀን ብቅም እኮ ነው። የሚቅም ነገር ይቃምህ አቦ። ይኸው ፈተናው ቃመኛ እንዴ? ወይኔ ሸምሱ ተበላው። ሸምሱ ስም ቀየርክ እንዴ? ማለት ማን ነው ስሜ? ዳግም ነዋ። ኧረ ይሄ ልጅ አበደ። ቆይ ኤግዛም ፔፐሩም ላይ ሸምሱ ብለን የጻፍከው ስም መጻፍ ያለው እንዴ ፈተናው? ገደል ግባ አቦ። ብራዘር ፈተና እንዴት ነበር? አረ ቀላል ነው ማን